If you ever find yourself stuck in the middle of the sea, I'll sail the world to find you. If you ever find yourself lost in the dark and you can't see, I'll be the light to guide you. Find out what we're made of when we are called to help our friends in need. You can count on me like 1, 2, 3, I'll be there. And I know when I need it, I can count on you like 4, 3, 2, and you'll be there. 'Cause that's what friends are supposed to do, oh yeah. Ooh, ooh, yeah, yeah. If you're tossing and you're turning and you just can't fall asleep, I'll sing a song beside you. And if you ever forget how much you really mean to me, every day I will remind you. Oh, find out what we're made of when we are called to help our friends in need. You can count on me like 1, 2, 3, I'll be there. And I know when I need it, I can count on you like 4, 3, 2, and you'll be there. 'Cause that's what friends are supposed to do, oh yeah. Ooh, ooh, yeah, yeah. You'll always have my shoulder when you cry. That's what friends are supposed to do, oh yeah. Ooh, ooh. You can count on me 'cause I can count on you. በደምገነት አባ ተክለማርያም አምኜ ቆሞስ ፕሮግራሙን በጸሎት እንዲጀምሩልን እጋብዛለሁ።
ለጸሎት እንነሳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ አምላካችን እግዚአብሔር ሆይ በሰላም ስለዋልህን እናመሰግንሃለን። በሰላም ስላስመሸኸን እናከብረሃለን፣ እናገናሃለን፣ ከፍ እናደርግሃለን። አቤቱ አምላካችን እግዚአብሔር ሆይ ልጆቻችን 12 ዓመታት በአንተ ጓሮ በአንተ እቅፍ ሆነው ትምህርታቸውን ተምረው ለዚህች ቀን ስላደረስካቸው እናመሰግንሃለን። በአጠገብ ሆነው ሲደግፏቸው የነበሩትን ወላጆቻቸውንም በጤንነት በሕይወት በክብር እንድትጠብቅልን እናመሰግንሃለን፣ እንለምንሃለን። አቤቱ አምላካችን እግዚአብሔር ሆይ ይህንን ምሽታችንን አንተ በመካከላችን ተገኝተህ 2ም 3ም ሆናችሁ በስሜ ብትሰበሰቡ በመካከላችሁ እገኛለሁ ብለሃልና ፕሮግራማችንን ሁሉ በመካከላችሁ ተገኝተህ እንድትባርክልን፣ እንድትቀድስልን፣ እንዳንተ ፈቃድም እንድንሄድ እንድትረዳን እንለምንሃለን። ምሽታችን ሁሉ የተባረከ የተቀደሰ እንዲሆን ፕሮግራማችን ሁሉ አንተ በመካከላችን ተገኝተህ እንድትባርክልን በእናታችን በቅድስተ ቅዱሳን በድንግል ማርያም ጸሎትና አማላጅነት አባታችን ሆይ ብለን ስምህን እንጠራለን። በህብረት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ሁሉ ይቅር እንደምንል። አቤቱ ጌታ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ምስጋና ለዘላለሙ አሜን። የቤታችን ቅድስት ድንግል ማርያም ሆይ መልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚክር ይለን ዘንድ ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ ሠራይ ኃጢአት ወተወካፌ ንስሐ ሠራይ ኃጢአቴ ወኃጢአተ ኩሉ ሕዝብ የማይሠራ ኃጢአት በየስማችን እግዚአብሔር ይፍታ። እግዚአብሔር ይባርክልን። ያመሰገንን የዕለቱ ፕሮግራም ዋና ፈርጥ የሆኑት ተማሪዎች ናቸውና ፕሮግራሙን ተማሪዎቹ እንዲመሩ ለመድረኩ ለተማሪዎቹ ልካለን። እና ደጉን ሳይለይ አእምሯችን ድክ ድክ እያሉ ሳይጸኑ እግሮቻችን ከዚያች መልካም ግቢ ከምስካየ ገባ። ከእድሜያቸው ሰዎቻችን ተጫውተን ቦርቀን ለእውቀት ግብይት ጉዞውን ጀመርን። ፊደልንም ቆጥረን ማንበብንም ለመድን። ብዕሩን ጨብጠን መጽሐፍንም አወቅን። ሳይንስና ቋንቋ ደግሞ ሂሳብ ስሌት ስንማር አደግን በመምህራን ጥረት። ደግሞ ምግባራችን በጎ እንዲሆን መልካም በግብረ ገብ ትምህርት ታንጸን አድገናል። ሁሌ ጠዋት ጠዋት ቅዱስ ቅዱስ ብለን እግዚአብሔርን መፍራት በልባችን አኖር። በዚች በምስካዬ ለዓመታት ስንቆይ ብዙ ትዝታለን ሁሌም የማይለይ። ከጓደኞቻችን ልፊያና ጨዋታ ምሳ ተሰራርቆ ጥልና ሁካታ ከልባችን አሉ ሁሌም ለትውስታ። መምህራኖቻችን ሁሌም እየለፉ በእውቀት ባህር ላይ እኛን ሲያስቀዝፉ እኛም እየጣርን ሁሌም እየተጋን እግዚአብሔር ይመስገን ለዚች ቀን ደረሰ። የተከበሩ የገዳማችን የበላይ አስተዳዳሪ መልአከ ገነት አባ ተክለ ማርያም አምኜ ወይም ቆሞስ፣ የተከበሩ የትምህርት ቤታችን ርዕሰ መምህር አቶ ወርቁ አሸናፊ፣ የተከበሩ የአንደኛ ደረጃ ምክትል ርዕሰ መምህር አቶ መንገሻ በላይነህ፣ በተጨማሪም መምህራንና እንዲሁም ተማሪዎች፣ ሌሎችም የተማሪዎች ወላጆች እንኳን ለዚህ ቀን በሰላም አደረሳችሁ። ከዚህ በመቀጠል የ2005 ተመራቂ ተማሪዎች ልዩ አስተባባሪ የነበረችውን መምህር አይናለምን ወደ
መድረክ እንጋብዛለን። የተከበሩ የገዳማችን የበላይ አስተዳዳሪ መላከ ገነት አባ ተክለማርያም አምኜ ቆሞስ፣ የተከበሩ የትምህርት ቤታችን ርዕሰ መምህር አቶ ወርቁ አሸናፊ፣ የተከበራችሁ የገዳሙና የትምህርት ቤቱ ልዩ ልዩ ክፍል ኃላፊዎች እንዲሁም ወላጆችና የትምህርት ቤቱ እንቁ ተመራቂ ተማሪዎች፣ በመጀመሪያ ለዛሬው የትምህርት ቤት ማጠናቀቂያ የምረቃ በዓል ሁላችንም እንኳን አደረሰን። ውድ ተመራቂ ተማሪዎች፣ የዛሬ 6 ዓመት እንደ አንዲት መምህር እናንተ ጋር ሲመደብ ወላጅ የህፃን ልጅ እጅ ይዞ የመኪና መንገድ እንደሚያሻገር እኔና እናንተም እጅ ለእጅ ተያይዘን ከክፍል ክፍል አብረን ወጥተን ወርደን እዚህ እንደምንደርስ ማናችንም እርግጠኞች አልነበርንም። ሆኖም የመድኃኔዓለም ፈቃድ ሆነና የሚሆነው ሆነ። የተከበራችሁ እንግዶች፣ ወላጆችና ተመራቂ ተማሪዎች፣ የ2005 የ12ኛ ክፍል ተማሪዎች ከመምህርነት ባሻገር እነሱ የሚሳተፏቸውን የትምህርትና የባህል ዝግጅቶች በአስተባባሪነት የመምራት ኃላፊነት በተማሪዎችም ሆነ በትምህርት ቤቱ ከ10ኛ ክፍል ጀምሮ ሲሰጠኝ ሁሉም የሚከናወነው ተግባር በትምህርት ቤቱ ተቀባይነት ያላቸውን ለተከታይ የ10ኛ ክፍል ዓመታዊ ስነ ጥበብ ዝግጅት በአይነቱ ልዩና ትምህርት ሰጪ እንደነበር በመካከላችን የሚገኙ ኃላፊዎቻችን ጭምር የመሰከሩለት ጉዳይ ነበር። የተመራቂ ተማሪዎችን የማስተባበር ተግባር በእጅጉ ፈታኝ እና አልነበሩ። ምክንያቱም የተማሪዎች ፍቅር ሚዛን የደፋ ስለነበር የሀሳቤ ምንጭ የምረቃው ዝግጅት፣ የፋይናንስ ምንጭና ልዩ ልዩ ዝግጅቶች አልፎ አልፎም የ12ኛ ክፍል ተመራቂ ተማሪዎች የስነ ስርዓት ጉዳይ በትምህርት ቤቱ አስተዳደርና በተማሪዎቹ የሚኖረውን ሚዛን ለመጠበቅ የሚፈጥረውን ችግር በማሰብ ነበር። ሆኖም በትምህርት ቤቱ ታሪክ ታይቶ በማይታወቅ ሁኔታ ተማሪዎቼ በትምህርትም ሆነ በጸባይ የተመሰገኑና የተከበሩ በመሆናቸው ሀሴትን ፈጥሮብኛል። ውድ ተመራቂ ተማሪዎች፣ የፋይናንስ ምንጭ በማፈላለጉ የተለያዩ ጉዞዎችን በማድረግ በትምህርት ቤቱ የተደረጉ ልዩ ልዩ የስፖርትና የመሳሰሉ ዝግጅቶች በእጅጉ ፈታኝ እንደነበሩ ይታወቃል። ለዚህም ዋነኛ ምክንያቱ በተማሪ ከተመረጡት የኮሚቴ አባላት መካከል ጠንካራና ኃላፊነታቸውን በአግባቡ የተወጡ ተማሪዎች እንዳሉ ሁሉ ደካማና ኃላፊነታቸውን በአግባቡ ያልተወጡ መኖራቸው ስራው በእጅጉ ፈታኝ እንዲሆንና ከባድ መስዋዕትነት እንድንከፍል ማድረጉ ይታወቃል። ሆኖም ለእግዚአብሔር ክብር ምስጋና ይግባውና በገዳሙና በትምህርት ቤቱ አስተዳደር በስፖንሰሮቻችንና በተለይም በወላጆች በተደረገው ከፍተኛ ጥረት እነሆ አሁን በሚያስደስትና በሚማርክ ሁኔታ ምርቃታችንን ለማከናወን በቅተናል። ውድ ተመራቂ ተማሪዎች፣ በእጅጉ የሚያስደስተውና የሚናፍቀው የትምህርት ቤቱ ጊዜያችን ሊጠናቀቅ በመጨረሻዋ ምዕራፍ እንገኛለን። ከምስካዬ በአካል ብትለዩ በትምህርት ቤታችሁ የቀሰማችኋቸው ታታሪነት፣ ለጋስነት፣ ሰው አፍቃሪነትና ሁልጊዜም ጥሩ መሆን እንዳይለያችሁ አደራ የጠበቀ ነው። ውድ ተመራቂዎች፣ ይህ ምርቃት የሕይወታችሁ የመጀመሪያው ምዕራፍ በር ከፋች በመሆኑ ለሚቀጥለው የትምህርት እርከን መንደርደሪያ እንዲሆን በመረዳት ሁላችሁም በምትሄዱበት ዩኒቨርሲቲ የትምህርት ቤታችሁን ስም በማስጠራት ግቢ ውስጥ የነበራችሁን እምቅ እውቀት በላቀ ሁኔታ በመጠቀም በሄዳችሁበት ሁሉ ይህን ውጤት እንድታስጠብቁ አደራዬ ከልብ ነው። በተጨማሪም እናንተን ከህፃንነት ጀምሮ በስነ ምግባርና በእውቀት ለመንከባከብ እዚህ ላደረሳችሁ መምህራን፣ የትምህርት ቤቱ አስተዳደርና ሰራተኞች ላደረጉላችሁ አስተዋጽኦ በተመራቂ ተማሪዎች ስም ከልብ አመሰግናለሁ። በመጨረሻም ሁላችሁም ላደረጋችሁልን ትብብር ከፍተኛ ምስጋናዬን እያቀረብኩ በተለይም ወላጆች የልጆቻችን የመጨረሻ ምዕራፍ አስደሳች እንዲሆን ላበረከታችሁት ሰፊ አስተዋጽኦ ከልብ የመነጨ ምስጋናዬን አቀርባለሁ። ሁላችሁንም እወዳችኋለሁ። በድጋሚ እንኳን ደስ አለን። አመሰግናለሁ። በመቀጠል የትምህርት ቤታችን ርዕሰ መምህር አቶ ወርቁ አሸናፊ ንግግር እንዲያደርጉልን ጋብዛለሁ። አባ ተክለማርያም አምኜ ቆሞስ፣ የትምህርት ቤቱና የገዳሙ ልዩ ልዩ ክፍል ኃላፊዎች፣ ወላጆችና ተመራቂ ተማሪዎች፣
ከ14 ዓመት በላይ ከአጸደ ሕፃናት እስከ ወጣትነት ያሳለፋችሁበትን የትምህርት ቤት ሕይወት በማጠናቀቅ ዛሬ ለምርቃት በመብቃታችሁ በራሴና በትምህርት ቤቱ ስም እንኳን ደስ አላችሁ እላለሁ። ተማሪዎች፣ ወላጆችና እንግዶች፣ ትምህርት አንድ ሰው የጠለቀ አስተሳሰብ፣ አመለካከትና ራዕይ እንዲኖረው ትልቁ መረማመጃ መንገድ ነው። ትምህርት ዓለማችንን ለተሻለ ሕይወት ለማዋል የምንጠቀምበት መሳሪያ ጭምር ነው። የሰው ልጅ አስተሳሰብን ለመቃኘት ተግባርን በጥራትና በውጤታማነት ለማከናወን ምንጊዜም የተሻለ የውሳኔ አማራጭ ለመወሰን ትምህርት ቁልፍ መሳሪያ ነው። በሌላም በኩል ትምህርት ሕፃናትንና ወጣቶች በመልካም ባህሪና እሴቶች የሚገነቡበት ማህበራዊ አገልግሎት ነው። በመሆኑም ትምህርት ቤታችን በአንድ በኩል ልጆቻችን በአካዳሚ እውቀታቸውና ስብዕናቸው ከዘመኑ ስልጣኔ ጋር የሚራመድ ትምህርት በማስቀጠል በሌላ በኩል በሀገራችንም ሆነ በብዙ ሀገሮች እንደ ችግር የሚታየውን የወጣቶችን የስነ ምግባር ጉድለቶች ወይም ሞራል ቫኪዩም ተደራሽ ያደረገ የሞራል ትምህርት በመስጠት እንሰራለን። በአንድ ትምህርት ቤት ያለ ማህበረሰብ በጋራ የሚጋራቸውና በአንድነት ሊቆምላቸው የሚገቡ የሞራል እሴቶች ሊኖሩት ይገባል። ትምህርት ቤታችን ለእነዚህ ተግባራት ከፍተኛ ዋጋ በመስጠት እንደ ስልጣኔ እየተቆጠሩ ያሉትን ለወጣቶች ጠንቅ የሆኑ ተግባራትን በመዋጋት ላይ አበክሮ ይሰራል። ወላጆች፣ ተመራቂ ተማሪዎች ከታይ ለተጠቀሱት የእውቀትና የስነ ምግባር ጥረቶች እውነተኛ መግለጫዎች ከ2005 ተመራቂዎች የበለጠ አብነት ሊገኝ አይችልም። እነዚህ የዘንድሮ ተመራቂዎች ከ10ኛ ክፍል ጀምሮ በየዓመቱ በትምህርት ቤታቸውና በስነ ምግባራቸው ለ3 ተከታታይ ዓመታት ተሸላሚ የነበሩ ተማሪዎች ናቸው። በመላው የትምህርት ቤቱ ማህበረሰብ በአርአያነታቸው የተከበሩና የተመሰገኑ የጥሩ ባህሪ ውጤት ተምሳሌት በመሆን በትምህርት ቤታቸው ውስጥ ለዘላለም ሊታወስ የሚገባ ታሪክ ጥለው አልፈዋል። በውጤታቸውም ቢሆን በስምንተኛ ክፍል ክልል አቀፍ ፈተና ከ62% በላይ የሚሆኑ ተማሪዎች ከ90 በላይ በማምጣት የጨረሱ ሲሆን በ10ኛ ክፍል ሀገር አቀፍ ፈተና ከተፈተኑ 180 ተማሪዎች መካከል 28%ዎቹ 4 ነጥብ ያስመዘገቡ ነበሩ። በ2005 ዓመተ ምህረት በትምህርት ቤቱ ታሪክ ከፍተኛ ውጤት እንደሚያመጡ በሙሉ እምነትና በጉጉት የምንጠብቃቸው ልጆቻችን ናቸው። ውድ ተመራቂ ተማሪዎች፣ ዛሬ አንደኛውን የትምህርት እርከን አጠናቀቃችሁ እንጂ የመጨረሻ የህይወት ምዕራፍ ላይ አይደላችሁም። ዓለማችን ሁልጊዜም በለውጥ እንቅስቃሴ ላይ የምትገኝ ነው። ስለሆነም በማንኛውም ሁኔታ ብትሆኑ ለማወቅና ለመመራመር ረዥም ጊዜ መስጠት የለባችሁም። ሁሉንም እንደ ዘበት የምታዩ ከሆነ ዓለምና እድል ቆሞ አይጠብቁምና ሁልጊዜም ነገሮችን በጊዜና በወቅቱ ማከናወን የዘወትር ተግባራችሁ ይሁን። ሕይወት ሁልጊዜ አማራጭ እድሎችን ስለማታቀርብ የመጀመሪያ እድላችሁን በዋዛ ፈዛዛ ማሳለፍ የለባችሁም። በወቅቱና በሚገባ የተጠቀሙበት ሕይወት ረጅም ነው ይባላል። ስለዚህም ስኬት የጥረትና በርትቶ የመስራት ውጤት መሆናቸውን አውቃችሁ የተግባር ሰው ለመሆን ተጣጣሩ። ምክንያቱም ጥሩ ተግባር የበለጠ ፍላጎትና ጥረትን ይጨምራል። የምትሰሩ ደግሞ ከራሳችሁ ባለፈ ለወገናችሁና ለሀገራችሁ ጭምር መሆኑን በመረዳት ለወገንና ለሀገር የሚጠቅም ተግባር የማከናወን ራዕይ ይኖራል። በሌላ በኩል በትምህርት ቤታችሁ የቀሰማችሁትን የሞራል እሴት የኋላ ቀርነት መግለጫ አድርጋችሁ ሳታዩ ሁልጊዜም በሕይወታችሁ እርምጃ ውስጥ የየዕለት መመሪያና ተግባር የምታደርጉ አደራዬ የጠበቀ ነው። ወላጆች፣ ተማሪዎችና የተከበራችሁ እንግዶች፣ የትምህርት ውጤት የጋራ ስራ ውጤት ነው። እነዚህ ተመራቂዎች እዚህ መድረስ የመምህራን፣ የትምህርት ቤቱና የገዳሙ ልዩ ልዩ ክፍሎች
በተለይም የወላጆች ጥረት እና ሚና ከፍተኛ በመሆኑ ሁላችሁም የውጤቱ ባለቤቶች ስለሆናችሁ ልትኮሩ ይገባችሁ። ለዚህም ትምህርት ቤታችን በተማሪዎቻችን ስም ታላቅ ምስጋና ያቀርባል። በሌላም በኩል ከትምህርታቸው ጎን ለጎን የእነዚህ ተማሪዎች የመመረቂያ መጽሔትና ይህንንም የምረቃ ስነ ስርዓት ለማሳካት ከፍተኛ ጥረት ላደረጉት የተማሪዎች የምረቃ ኮሚቴ አባላት ምስጋናዬን አቀርባለሁ። በተለይም ትምህርት ቤቱን በመወከል የዕለት ተዕለት ተግባራቸውን በማቀነባበርና በመከታተል ሰለቸኝ ደከመኝ ሳትል ተማሪዎችን እንደ ባህሪያቸው በመምራት በትምህርት ቤቱና በተማሪዎች መካከል የተሳካ ግንኙነት እንዲኖር ላበቃቸው ለመምህር አይናለም በለጠ በትምህርት ቤቱና በራሴ ስም ምስጋናዬን አቀርባለሁ። የዘወትር ደንበኛችን ለሆነው ለሸራተን አዲስና ቅንና ተባባሪ ለሆኑ ሰራተኞች ምስጋናችን የላቀ ነው። እግዚአብሔር ይስጥልኝ። እናመሰግናለን። ከዚህ በመቀጠል ደግሞ የ2005 ተመራቂ ተማሪዎች ተወካይ የሆነው ተማሪ ቴዎድሮስ ዱነሳው ወደ መድረክ እንጋብዛለን። እባካችሁ ጭብጨባ ኮሚቴው ነው ብዬ ንግግር እንዳደርግ ስለተፈቀደልኝ ከልብ የመነጨ ምስጋና ያቀርባል። ማንም በውስጡ ያለፈ ተማሪ ይመሰክራል። ለዚህ ትምህርት ቤት ታላቅነት በጣም ብዙ ነገሮች ተጠቃሽ ናቸው። እኔ ግን ነጥዬ ማውጣት የምፈልገው የቤተሰባዊነት ባህሪው ነው። በተለይ በዚህ ትምህርት ቤት ለብዙ ዓመታት እስከ 14 ዓመት ድረስ የቆያችሁ ታውቃላችሁ። ምስካዬ ውስጥ ያለው መከባበር፣ መዋደድ፣ ወንድማማችነትና ተቻችሎ የማለፍ ሁኔታ ከሌላው ትምህርት ቤት ለየት ያለ ያለፉትን ዓመታት እንዴት አብረን በምስካዬ እንዳሳለፍን መቼም ቢሆን የሚዘነጋ አይደለም። ለእኛ እዚህ መሰባሰብን ዋናው ምክንያት የምስካዬ ተማሪ መሆናችን ነው። ስለዚህ በቅድሚያ ትምህርት ቤታችንን መምህራንንና አስተዳደሩን ለማመስገን እወዳለሁ። የዚህ ባች ተማሪዎችን ኮሚቴ የጠየቀውን ሁሉ ለማሟላት ያደረጉት ጥረት መጠነ ሰፊ ነበር። ምንም እንኳን ካለው ነባራዊ ሁኔታ አንጻር የተለያዩ ችግሮች ቢከሰቱ በተማሪዎች ትብብር ይኸው ለዚህ በቅተናል። ወላጆችም ከተማሪዎች ጀርባ በመሆን ያደረጉት ሁሉ ጥረት ለሁሉም ዝግጅቶች ስኬት ወሳኝ ሚና ተጫውቷል። ለዚህም በራሴና በተማሪዎች ስም ከፍተኛ ምስጋና ለተማሪ ወላጆች በሙሉ አቀርባለሁ። የዚህ ባች የግራጁዌሽን ኮሚቴ ለሁሉም ዝግጅቶች መሳካት ደከመኝ ሰለቸኝ ሳይል በመስራቱ ለዛሬው ዕለት ደርሰናል። ኮሚቴው በተለይ አቅዷቸው የነበሩት በዓመቱ የሚዘጋጁ ዴዎች በቁጥር 7 ሃይማኖታዊ በዓላት መስቀልና ገና፣ የሎተሪ ሽያጭ፣ የቲሸርት ስራ፣ የመጽሔትና የዲቪዲ ስራ፣ ስፖርታዊ ውድድሮች፣ የቤተክርስቲያንና የትምህርት ቤት የሽኝት ፕሮግራም እና የዚህ ሸራተን ፕሮግራም ጨምሮ ሁሉም ፕሮግራሞች ባሰብነው ደረጃ የተሳኩ ነበሩ ማለት ይቻላል። ይህ ዲቪዲ ብቻ ዛሬ ለሁሉም ይደርሳል ብለን ነበር። ያው በተለያዩ ምክንያቶች ሳይሳካ ቀርቷል። መጽሔቱም እንዳያችሁት የ10ኛ ስነ ጽሑፍ ፕሮግራም ጨምሮ በ30 ከለር ፔጆች አሸብርቆ ወጥቷል። 2 ዲቪዲዎች የሚኖሩ ይሆናል። አንደኛው ላይ 7ቱ ዴዎች እና የመስቀልና የገና ፕሮግራም ሲካተት፣ ሁለተኛው ላይ የቤተክርስቲያን አሸኛኘት፣ የትምህርት ቤቱ ሽኝትና ይህ የሸራተን ፕሮግራም የሚካተት ነው። እንግዲህ ይህ ሁሉ ሲሆን ችግሮች አልነበሩም ማለት አለ። በአንዳንድ የኮሚቴ አባላት ላይም ስራን በአግባቡና በሰዓት ያለመወጣት ችግር ይስተዋል ነበር። ተማሪዎች ጋርም ብር አሟልተው በሰዓቱ ያለመክፈል ችግር ነበር። ሆኖም በእግዚአብሔር ቸርነትና በአባላቱና በተማሪው ብርታት ይህ ቀን ህልም ብቻ ሳይሆን እውን ሆኖ እዚህ ሆነ። በመጨረሻም ይህን ቃል ራሴንና ኮሚቴውን ወክዬ ማስተላለፍ የሚፈልገው መልእክት አሁን የደረስንበት ደረጃ መጨረሻ አይደለም፣ ገና እየጀመርን ነው። መጽሐፍ ላይ አንድ ምዕራፍ አልቆ ሌላው እንደሚቀጥል ሁሉ የመጀመሪያውና ረጅሙ ምዕራፍ ቢያልቅም ሁለተኛውና ለህይወታችን ወሳኝ የሆነው ምዕራፍ ገና ሀ ብለን እንጀምረው ነው። ስለዚህ እረፍት ነው ብለን ሳንዘናጋ ለቀጣዩ ምዕራፍ እንድንዘጋጅ መልእክቴ ነው። አመሰግናለሁ። ተማሪ ቴዎድሮስን ከልብ እናመሰግናለን። ያው እንግዲህ ከእሱ እንደምትረዱት የተቀሩት የ2005 ተማሪዎች በሙሉ ምን አይነት ተማሪዎችና ምን አይነት ምግባር ያላቸው ተማሪዎች እንደሆኑ መረዳት ትችላላችሁ። ከዚህ በመቀጠል የገዳማችን የበላይ አስተዳዳሪ መልአከ ገነት አባ ተክለ ማርያም አምኜ ወይም ቆሞስ
የማዕድ ፕሮግራማችንን ይባርኩልናል። እሳቸውን የማዕድ ፕሮግራሙን እንዲባርኩልን እንጋብዛለን። እሺ፣ የፕሮግራም መክፈቻ ጸሎት እና የማዕድ ጸሎት ስለሚለያዩ አሁን ማዕዱን እንዲባርክልን እግዚአብሔርን እንለምናለን ማለት ነው። ልጆቻችን ያዘጋጁት ማዕድ እግዚአብሔር አለ በእግዚአብሔር ስም የተዘጋጀና ከይቅርታ ጋራ ማዕዳችን እንዲባርክልን ቆም ብለን አሁን የምናስቸግራቸው መንፈስ ቅዱስ አሐዱ አምላክ አሜን። አቤቱ አምላካችን እግዚአብሔር ሆይ በሐዋርያት ማዕድ በአልዓዛር ቤት ተገኝተህ የሐዋርያትን ራት እንደባረክ የእኛንን ማዕድ እንድትባርክልን እንድትቀድስልን እንለምናለን። በዶኪማስን ቤት ተገኝተህ ዶኪማስንና ቤተሰቡን እንደባረክ ልጆቻችንና ወላጆቻቸውን እንድትባርክ ቤታቸውን በበረከት እንድትመላ እንለምናለን። አቤቱ አምላካችን እግዚአብሔር ሆይ አሁንም ማዕዳችንን ባርከህ ቀድሰህ አክብረህ ለሕይወታችን ለጤንነታችን ተስማሚ እንድታደርግልን ቀጣዩን ፕሮግራም እንድትባርክልን አባታችን ሆይ ብለን እንለምንሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ጌታ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ምስጋና ለዘላለሙ አሜን። በቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ይቅር ይለን ዘንድ ለዘላለሙ አሜን። የማይሰራ ኃጢአት በየስማችሁ እግዚአብሔር ይፍታ። እግዚአብሔር ይባርክልን።
ደረጃ የሚያመላክት የምስክር ወረቀት መስጠት ነው። ይህንንም የምስክር ወረቀት የሚሰጡልን አቶ መንገሻ በላይ ናቸው። ወደ መድረኩ እንዲመጡልን በክብር እንጠይቃለን። እባካችሁ በጭብጨባ ተቀበሉልን። ተማሪያ ቢነገስ ነው ሞራል ያንሳል። ተማሪ አቤል መስፍን፣ ተማሪ አቤል ይታጠቁ፣ ተማሪ አቤል ዘለቀ፣ ተማሪ አቢጌል የሸዋስ፣ ተማሪ አብነት መለሰን፣ ተማሪ አብዮት ፍስሐ። ሞራል ያንሳል። እባካችሁ ሞራል ያንሳል። ተማሪ አላዛር አባተ፣ ተማሪ አላዛር ጌታቸው፣ ተማሪ አላዛር ስለፊ፣ ተማሪ አለም በቀለ፣ ተማሪ አሉላ ዳኘው። ሞራል እየሰጣችሁ ተማሪ አማኑኤል ኃይሉ፣ ተማሪ አማኑኤል ይልማ፣ ተማሪ አስጠግን በለጠ፣ ተማሪ አሴር አሰፋ፣ ተማሪ አዜብ ተረፈ፣ ተማሪ በአምላክ አሸናፊ። ሞራል ያንሳል። ተማሪ በእምነት ሄኝስ፣ ተማሪ ቤርሳቤ አባይ፣ ተማሪ ምስራቅ ዘውዱ፣ ተማሪ ቤተልሔም አምሮ፣ ተማሪ ቤተልሔም ንጉሴ፣ ተማሪ ቤተልሔም ኮከብ፣
a show like Oprah. I would be the host for every big Christmas. Give Trent your wish list. I probably pull an Angelina and Brad Pitt and adopt a bunch of names that ain't never had shit. Give away the few Mercedes like, here, let me have this. And last but not least, grant somebody their last wish. It's been a couple months that I've been single, so you can call me Dragon Claus, Monster, who knows? Yeah, I probably visit with Katrina here, and damn sure do a lot more than Tina did. Yeah, can't forget about me. Tamari Maswin Girma, Tamari Maswin Shahullah.